ማዕከላዊ ወተን ወደ አማራ ክልል ገብተናል። የአማራ ብሔረሰብ በዚህ መልኩ በአማራ መልኩ ማዕከላዊ ኢትዮጵያ ርዕሰ መዲና በሆነችው ሆሳና ከተማ ላይ በዓሉን እያከበሩ ይገኛሉ። በኋላ የምትመለከቱት የአገው ብሔረሰብ ናቸው። አገው በምን ይታወቃሉ? እስቲ ኮሜንት ላይ አስቀምጡ። በዚህ መልኩ በአማራ መልኩ የብሔር ብሔረሰብ ባህላቸውን እያከበሩ ይገኛሉ። እኛም እንግዲህ ለእናንተ ብለን ጋራ ሸንተረሩን ፀሐዩን ሳንል በማዕከላዊ ርዕሰ መዲና የሆነችው በሆሳና ከተማ የኢትዮጵያ ብሔር ብሔረሰቦች አንዱ የሆነው አቦ ብሔረሰብ ነው። ሁላችሁም ፎሎ ሼር እያደረጋችሁ አቦዎች የት አላችሁ? ኮሜንት ላይ ተመልካቾች እኛዚህ ደግሞ ከጋምቤላ ክልል አጃንግ የሚባል ብሔረሰብ ነው። አጃንጎች የት አላችሁ? ፎሎና ሼር እያደረጋችሁ ኮሜንት ላይ እንኳን አደረሳችሁ እያላችሁ አጃንግ ጋምቤላ ክልል አየ የኦሞ ብሔረሰብ ከጋምቤላ ተጉዞ ሆሳና ከተማ ላይ በደማቅ ሁኔታ በዚህ መልኩ ሆሳና ላይ በዓላቸውን እያከበሩ ይገኛሉ። እንግዲህ የኢትዮጵያ 86ቱን ብሔረሰብ ለእናንተ ለማሳየት ብዙ ጥረቶችን አድርገናል። ሁላችሁም ሼርና ፎሎ እያደረጋችሁ አገዎች የት አላችሁ? ኮሜንት ላይ እንግዲህ ተመልካቾች የምትመለከቱት ሆሳና ከተማን ተጉዞ መጥተው አኝዋክ ብሔረሰቦች በዚህ መልኩ ባህላቸው በድምቀት እያከበሩ ይገኛሉ። ኢትዮጵያ ውስጥ ከሚገኙ ከ86ቱ ብሔረሰብ አንዱ አኝዋክ ነው። ጋምቤላ እንግዲህ ጋምቤላ